እንኳን ደህና መጣችሁ። ዛሬ ወደ ታላቁና ታሪካዊ የታዕካ ነገሥት በዓታ ለማርያም ገዳም ወስዳችኋለሁ። በዚህ ቪዲዮ ለአፄ ምኒልክ ከግሪክ የተላከውን ድንቅ የጌታ የመቃብር ስጦታ፣ ከቫቲካን የመጣውን የእመቤታችንን ምስል እና በኢትዮጵያ ታሪክ ውስጥ ትልቅ ቦታ ያላቸውን የነገስታት መቃብርና ካባ ወንበሮች እንቃኛለን። ይህ ብቻ አይደለም። ግብፃዊ ፈላስፋ ጊዮርጊስ ወልደ አሜን ከዓለም መፈጠር እስከ ዕለተ ምጽአት ወይንም እስከ ዓለም ፍጻሜ ድረስ የጻፈውን ድንቅ ሚስጥር ስለ ሄኖክ፣ ኢሳያስ፣ ዮሐንስ እና ኤልያስ እንዲሁም በመጨረሻው ዘመን ስለሚመጣው ሐሳዊ መሲህ አብረን እንቃኛለን። አብራችሁን ሁኑ። ከግሪክ ዓመተ ምሕረቱ ይታወቃል። 1924 እዚህ ጋር ከሃይማኖት ተቋም ከግሪክ ኦርቶዶክስ ማለት ነው። አዎ በዛ ተበረከተላቸው አፄ ምኒልክ እቴጌጣይቱ ንግስት ወልዶ አንቺ ማበለት የራሱ ወጥተሻል እኮ እዚህ እኮ አሁን አስታወስሽ እኮ አስታወስሽ ምኒልክ እና ዘውዳቸው ምኒልክ ነው አሁን የካድዋ ዘውድ መጣ ወደ ወደረሰ ዘመታ አድዋ ዘውድ መጣ እና ደግሞ ጳጳስ አፄ ምኒልክ ቀብተው ነገሷቸው አፄ ምኒልክ ቀብተው ነገሷቸው ግብፃዊ ጳጳስ። ይሄ ደግሞ ልጅ አፈወርቅና የደጃዝማች ይልማ ልጅ ናቸው። እሳቸው ደጃዝማች ይልማ የሥላሴ ታናሽ ወንድም ናቸው። ልጅ አፈወርቅማ ደግሞ የእሳቸው ልጅ ናቸው። በዓታ በረከቱ ስጦታ በ1446 የግሪክ ምስል ማለት ነው። ይሄ የጳጳሱ ነው። አዎ አሁን ምስል ስታት ላይ ንግስት ምኒልክ ጥላቸው የንግስታት ጥላ ከላይ ቶፕ እናንተ ዘውድና መስቀል አለው። ከብር ነው የተሰራው። ኃይለ ሥላሴ ማቴክ ነው የሚታፈን ሲመጣ ነው። ይሄ ደግሞ የባቡር ስምምነት ከጅቡቲ እስከ አዲስ አበባ የተዘረጋው የባቡር ስምምነት በምኒልክ ጊዜ ነው የተሱ ነገር? አዎ አፄ ምኒልክ ናቸው። እስከ አዲስ አበባ የተዘረጋው አሁን አገልግሎት አይሰጥም። ይሰጣል በአዲስ መልክ ቻይና ሰርቶ ይሄ ደግሞ ዝማባት አፄ ምኒልክ ካረፉ በኋላ ከፈረንሳይ መንግስት ያዘምኑት ያተበረከተላቸው ደግሞ የንግስቶቹ መቀመጫ ንግስት ቤተክርስቲያን ሲመጡ ዳዊታቸው በደቡባት የንግስቶቹ መቀመጫ ነው ያስወድዙ። የነገስታት ካባዎች ይሄ በሁለት የተለበጠ ክብሩ ላዩ ላይ የአንበሳ ምስል፣ የነገስታት ፎቶግራፍ፣ የነገስታት ዘውዶች፣ የአክሱም ሐውልት፣ የዳዊት ኮከብ አለበት። ይሄ ክብሩ የሚወጣው የሚገለገልበት ታኅሳስ 3 ቀን ነው። ታኅሳስ 3 ቀን ነው። ሁለት ነገሮችን ነው የምናስታውሰው። አንደኛ እመቤታችን በ3 ዓመቷ ከእናትና ከአባቷ ቤት ወደ ቤተ መቅደስ የገባችበት ነው። ሁለተኛ ደግሞ አፄ ምኒልክ ያረፉበት ነው። በወርቅ የተለበጠ ወንጌል ከሰማይ ላይ ገደ መጣ፣ የነሐስ መስቀል፣ የአፄ ምኒልክ ፎቶግራፍ፣ ኦርቶዶክስ ሲኖዶስ ወይም አባመላ መከላከያ ሚኒስቴር ነበሩት አባመላ። ይሄ ደግሞ ቅዱስ ጊዮርጊስ ዘንድሮ ሲገል የሚያሳየው ከራሻ መንግስት አፄ ምኒልክ የአድዋ ጦርነት ካሸነፉ በኋላ ኮንጉራ ነው። ከራሻ መንግስት ይሄ ደግሞ ኦሪጂናል የማይክል ጀሩሳሌም ከቫቲካን ከሮም የመጣው የአፄ ምኒልክ በአድዋ ጦርነት ጊዜ 10,000 ወታደሮችን ማርኮስ ቤት አስገብተው ነበር። ፋሽስት ጣሊያን ወታደሮችን እሳቸው ጦርነቱን በድል ካጠናቀቁ በኋላ ሮሞ ፖፕ ፓትርያርክ ለአፄ ምኒልክ ብቻ በረከቱላቸው። ከዛ ምኒልክ 10,000 ወታደሮችን ልቀቁላቸው ማለት ነው። ኤችኦ ማለት ይዘጋል ማለት ነው። ላው ያለው ጥቂት እመቤታችንና ወንጌላዊ ናቸው። 528 ዓመት ያስቆጠረ ከዛ ከነበረ ጊዜ ጀምሮ ማለት ነው። እዛ 400 ዓመት ቆይታለች። እሱ ደግሞ ቤተክርስቲያን ተበረከተው ማይክል አንጀሎ እሱ ከሞተ ራሱ 128 ዓመት አልፎታል። እዚህ ደግሞ 128 ዓመቷ ቶታሊ 128 ዓመት ነው ማለት ነው ቆየው። የንግስት እዚህ ለጽሁፍ አለው። ይሄ ደግሞ ያለው ሁኔታው ነገር ያለው ከላይ ደግሞ የሥላሴ ቤት ነው። ይሄ የጥንት ቤት አይደለም።
ይሄ ደግሞ ፀሐይ ትባላለች። የኃይለሥላሴ ልጅ መጀመሪያ የተማረችውን ግራንድ ሾ ዩኒቨርሲቲ የመጀመሪያ ኢትዮጵያ ነች። የሞተችው በ4 ዓመት ልጅ ነው። በ2 ዓመት ልትወልድ ዓመት ማለት ነው። በ34 ዓመተ ምህረት ነው። በዛ ጊዜ አሁን የመሰጣት ነበሩ። ሥላሴን ሰርቶ አላለቀም። ሥላሴን ሰርቶ ስላለቀ በጃንሆይ ትእዛዝ አጽሟ እዚያ አርፏል። የአፄ ኃይለሥላሴ አይደለም ሥላሴ ነው ማለት ሥላሴ እና እቴጌ ማለት ሥላሴ ነው። እዚህ ያው ኃይለሥላሴ እቴጌንን ንግሥተ ልጁ አፄ ምኒልክ እቴጌ ጣይቱ ብራና መጻሕፍቶች አሉ። የብር ጽዋዎች፣ የብር ዘውዶች አሉ። ስጉን እንቁላል አለ። ስጉን እንቁላል ቤተክርስቲያን አስተምሮ ያው ባለሆነ በይባላል ቤተክርስቲያን ጉባኤታ ይደረጋሉ። ሰጎን እንቁላልን ጥላ የምትፈለፍለው እንቁላሉ 40 ቀን ሲሞላው ነው። እስከ 40 ቀን ድረስ ግን አሁን እንኳን እንቁላሉ ላይ አትነቅል ማታሳ ትኩር ብላ ታያለች። ሌላ ቦታ ደግሞ ስትሄድ ሌላ ጠባቂ ሰጎን ተከታትላ የምትሄደው አለዛ እንቁላሉ ይበላሻል። ልክ 40 ቀን ሲሞላው እንቁላሉ ይፈለፈላል። እሷ እንቁላሏን እንደምትጠብቅ እግዚአብሔር እኛንም ቤተክርስቲያንም 24 ሰዓት ሙሉ ይጠብቀናል። እኛን እንጠብቀን እግዚአብሔር አይንቀላፋም። ዓለምን ይመግባል፣ ይመላል፣ ያስተዳድራል። ሌላው ደግሞ ሰው እግዚአብሔር አያየኝም እያለ በሌላ ሰው ላይ በውሸት መመስከር፣ ሰነዶችን መሰረት መደረስ፣ ማበላሸት፣ ክፋት፣ ተንኮል፣ ቂም በቀል የመሳሰለ ሁሉ በሰው ላይ ማድረግ አይገባም። ይበድሉን ማጣቀስ ወደ እግዚአብሔር ጸሎት መጠየቅ ነው። ንስሐ የማይገቡና የማይመለሱ ከሆነ ክፉ ሰው የሚመለስ ከሆነ እግዚአብሔር ክፉ ሰው ስለማይወድ እግዚአብሔር ራሱ ይፈርድበታል ነው እና በዚህ መልኩ እንግዲህ ብራና መጻሕፍቶች ደግሞ የእነዚህ ዳዊት የተባሉት ነገስታቱ ቤተክርስቲያን ሊሳለሙ ሲመጡ መሳፍንትና መኳንንቱ ያው ነገስታቱ ናቸው ይመጣሉ። ከዛ ዳዊት ደጋሚዎች ናቸው። 10 ቀይ አንዳንድ ንጉስ ይደግማሉ ማለት ነው። አሁን ደግሞ የነገስታት ፍታት አለ። በዓመት ታኅሳስ 3 ቀን አፄ ምኒልክ መጋቢት 4 የንግሥት ልጁ ፍታት ስላለ እነሱ ሊቃውንቱ ይሰበስባሉ። በዛ ጊዜ በብዛት በዚህ ነገስታት ክብር በዚህ ይደገማል። ይሄ ሰርቅ ነው። በትሙ ይቀጥላል ነው። የብራና መጻሕፍቶች እነዚህ እንግዲህ ያው ጊዮርጊስ ወልደ አሜድ ደግሞ የግብፃዊ ፈላስፋ ነው። ዓለም ከተፈጠረ ጀምሮ እስከ ዕለተ ምጽአት ያለውን የጻፈው። እነዚህ ሄኖክ እና ኢሳያስ ደግሞ ሄኖክ የአዳም ስምንተኛ ትውልድ ነው። በገነት ወድቆ 6 ዓመት ጸልዮ በ7ኛው ዓመት ጸሎቱን እግዚአብሔር ስለተቀበለለት አልሞትም፣ ወደ ሰማይ ተነጥቋል። ሄኖክ ወንጌላዊ ዮሐንስ፣ ነቢዩ ኤልያስ አልሞቱም። መጨረሻ ላይ ሐሳዊ መሲህ ፀሐይና ጨረቃን ይዞ ሊፈጠርካችሁ ብሎ ሲመጣ እኛ በዛን ጊዜ አዳም ልጆች በሙሉ ባንቺ ገዛ ቀደረሰ እናልቃለን ማለት ነው። ወንጌላዊ ዮሐንስ አልሞትም ተሰውሯል። እዛ ሶስቱም ለምስክርነት ይመጣሉ። እግዚአብሔር ካስቀምጣቸው ቦታ ብሔረ ብፁዓን ብሔራውያን ይሄዳሉ። ዞሮ ይመጡና ሐሳዊ መሲህ ፀሐይና ጨረቃን በምታት ይዞ ሲመጣ የፈጠርኳችሁ ስል አደረፈታል ብሎ ይመሰክሩበታል። ከዛ በኋላ እነሱ በሰማዕትነት ያርፋሉ። ከዛ በኋላ ጌታ ለፍርድ ይመጣል። የአዳም ልጅ ያው ሶስቱ መስካሪዎች መጨረሻ መስካሪዎች እነሱ ናቸው። ሄኖክ፣ ነቢዩ ኤልያስ እና ወንጌላዊ ዮሐንስ። ጌታ ሲያስተምር እኮ ራሱ ከእናንተ መካከል ሞትን የሚያቀምስ አለ ተብሎ የተነገረለት እኮ ነው። ስለዚህ ያው ይሄ እንግዲህ የነገስታት ክብር በውጭም ሀገር ብትሄዱ የነገስታት ክብር ብትሄጂ በፈረንሳይ ሀገር የነገስታት መቃብር ካቶሊኮች ናቸው እንጂ ግራውንድ ይሰራል። ግራውንድ ውስጥ ግን ቦዲያቸው ራሱ ወይም በቁም ወይ በቁጭታ ይሰራበታል። ልዩ ክብር አለው። ቻይና የምትሄጂ ከዛ የመጡ ኢትዮጵያውያን ሲነግሩ የነገስታት ክብር ልዩ ክብር አለው። ግብፅ የምትሄጂ ፒራሚድ እስራኤል የሱሉ የአብርሃም የይስሐቅ ያዕቆብ ይህም በዛ ጊዜ ዛሬ 106 ዓመት ሲሰራ በልዩ ሁኔታ የተሰራው የነገስታት በየትኛውም ክብራቸው በየትኛውም ነገር ትልቅ ነው። ለምን እግዚአብሔር ይመረጣቸው እግዚአብሔር በተፈጥሮ ሁላችንም አንድ ሆኖ ደግሞ እግዚአብሔር የወደደውን መርጦ በእነሱ ላሉ ሀገር ይመራል ነው የሚመስላል ማለት ነው። በቀን በቀን መስቀል ዕጣንና መስቀል እየገባ ይታጠራል። አመቱ ሙሉ ይጸለይበታል። ጸሎት ይደረጋል። ከአራት እየመጡ ማለት ነው። በዚህ መልኩ ተጠብቆ ተከብሮ የሚኖረው ነው። ወደዚህ የቤተ ክርስቲያን ግራውንድ ስንገባ መጀመሪያ አይናችንን የሚስቡት ከተለያዩ ሀገራት በስጦታ የተበረከቱ እጅግ ውድና ጥንታዊ ዕቃዎች ይገኛሉ። ውድ ተመልካቾቼ ዛሬ በበዓታ ለማርያም ገዳም ያደረኩ ቆይታ አንድ ትልቅ እውነትን ያስተምረናል። ታሪክ ማለት ያለፈ ነገር ብቻ አይደለም፣ ዛሬ እኛ የምንኖረው መሰረት እንጂ። ይህ ስፍራ የአፄ ምኒልክን ታላቅነት፣ የንግሥት ዘውዲቱን ቅንነትና አባት አክባሪነት እንዲሁም የሀገራችንን የጥንት ስልጣኔ በአንድ ላይ አቅፎ የያዘ ሕያው ሙዚየም ነው።
የዚህም ቤተክርስቲያን ታሪካዊነት ስናነሳ ስሟ ከወርቅ ቀለም ጋር አብሮ የሚነሳው ታላቋ ንግስት ዘውዲቱ ሚኒሊክ ናት። ይህንን ቤተክርስቲያን ስታሰራም እንዲሁ በዘፈቀደ አልነበረም። ለአባቷ ለታላቁ መሪ ለዳግማዊ አፄ ሚኒሊክ ዘላለማዊ ማስታወሻ እንዲሆንለት በልዩ ፍቅር እና ጥንቃቄ እያሰራችው ቤተክርስቲያን ነው። ንግስት ዘውዲቱ ለአባቷ ለአፄ ሚኒሊክ የነበራት ፍቅር እና ክብር እጅግ ጥልቅ ነበር። አባቷ ካረፈ በኋላ እሳቸውን የሚመጥን ክብራቸውን የሚዘክርና ለትውልድ የሚተርፍ ሕያው መታሰቢያ ለመተው ወሰነች። በዚህ ምክንያት ይህንን ውብ የባታ ለማርያም ቤተክርስቲያን አስገንብታ የአባቷን አስክሬን በክብር በዚህ ቦታ እንዲያርፍ አሰበች። ይህ ቦታ የአባትና የልጅ ጥልቅ ፍቅርን፣ ታማኝነት እና የታሪክ ቅብብሎሽ መገኛ ነው። ተመልካቾቼ ለዛሬ የነበረ ቆይታ ይህንን ይመስል ነበረ። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በቀጣይ ደግሞ በሌላ ፕሮግራም በሌላ ታሪክ በሌላ ቦታ እስከምንገናኝ ድረስ ቸር ሰንብቱ።